ላይ እንዴ ላናግርሽ አልገባልሽ እኮ አንቺ ነሽ ታናግሪኝ እኔ ታናግሪኝ ከዚህ በላይ እንደዚህ ታናግሪኝ ሰው አይደለም ታችን ውጪ ማንሽ ነው አንቺ እንደዚህ አታናግሪኝም ብለሽ ሩታ ለምን አገናኝሽ አንቺ ሩታ ለምን አንተዋወቅም እኮ አይደል እንዴ ሩታ ስለማታውቂኝ ከህይወቴ ውጪልኝ ነው እያልኩሽ ያለሁት በቃ አንዴ ዝም በይ ጀመር አንቺን ብዬ አይደለም እዚህ የመጣሁት ባለፈው ዕለት እንኳን ባየሁሽ ተበልሽ አንቺ እውነትም ባቢ ላይ መጣሽበት ምክንያት ገብቶኛል ብትደውይልኝ ስልኩ ላላነሳልሽም አንቺ እንደምታስፈራሪኝ ያለ ማስፈራራት በምንድን ነው እያሰብሽ ያለሽው አልገባኝም እያስፈራራሽ አይደለም እና በማረጋው ነገር እየነገርኩሽ ነው እያስጠነቀቅኩሽ ነው ሪስፔክት ኖርሽ ሩታ እንዴት ቆሜ አንቺ ባለፈው ዕለት እንኳን እንዳወራሽኝ ሆነሽ እንደዛ አይነት ሰው ይሆንሽ ራሱ እዚህ ጋር ገና ስትመጪ ጥዬሽ መሄድ ይችል ነበረ ከህይወታችን ውጪ አማርኛ ነው ገባሽ ይሄን ፈልገህ ነው የደወልክልኝ አልገባኝም ይሄን ፈልጌ አይደለም እንደ ትልቅ ሰዓት ውስጥ ሲጀመርም በቃ ትልልቅ ሰዎች ናችሁ እኮ አይደል ቢሆን አብርሃም አለ ብዬ ነው እዚህ የመጣው ትልልቅ ሰዎች ናችሁ አይደል ስለ ትልልቅ ሰው አይደለም እንደዚህ ያናገረችኝ ማናገርም አልፈልግም ከዛ ባለፈ ደግሞ በዚህ መልኩ እኮ መጥቻለሽ ሰሚኛለሽ ካሁን በኋላ ግን ድርሽ ብትይወቴ ውስጥ ውርድ ከራሴ አለች ለዚህ ነው የጠራኸኝ ስላከበርከኝ አመሰግናለሁ ዞር በልኝ ሰላም ቤተሰቦች እንዴት ናችሁ እኔ ያለው እግዚአብሔር ይመስገን እናንተ እንዴት ናችሁ በያላችሁበት ሰላም ጤና ብዝት ይበላችሁ እንግዲህ ተመልሼ መጥቻለሁ ያው በሰሞን እየተፈጠረ ያለው ነገር እኔም እናንተም ሁላችንም የምናውቀው ነገር ነው ሩታ ሄርሜላን አገናኝኝ ብላኛለች እኔም እሺ ብያታለሁ ምክንያቱም በሌላ ነገር እየታሰበብኝ ስለሆነ ከሩታ ያለኝ ነገር በሌላ ነገር እየታሰበብኝ ስለሆነ ሩታ ላይ አስመስለህባታል ሩታ ላይ ሌላ ነገር ሆነህባታል ተቀይረህባታል ምናምን ብዙ ሰው እያለኝ ነው እኔ ግን ከሷ ያለኝ ነገር ምንም የተቀየረ ነገር የለም ከእህትነት እኔን ከወንድምነት ምንም የተቀየረ ነገር የለም አንዳንድ ሰዎች በሌላ አስተሳሰብ ቀይሮት ሩታ ላይ ተቀይረህባታል ሩታ ላይ ሌላ ነገር ሆነህባታል ምናምን ያላችሁኝ ሰዎች አላችሁ እኔ ምንም ነገር የተቀየርኩባትም ነገር የለም ያው ጊዜው ነው ከሩታ ጎን ያልሆንኩበት ምክንያት ደጋግሜ የተናገርኩት ነገር ነው ብዙ ነገር ስለተፈጠረ ከዛ በፊትም ያው የሚታወቅ ነገር ነው እና ለዛ ነው ከሩታ አጠገብ ያልሆንኩት ሄርሜላ ጋር ደውዬላት አናግሬያታለሁ አብርሽ ይፈልግሻል ነው ያልኳት ሩታ ትፈልግሻለች አላልኳትም ምክንያቱም ሩታ ትፈልግሻለች ካልኳት ሌላ ነገር ስለሚመስላት ላትመጣልኝ ትችላለች ብዬ አብርሽ ይፈልግሻል ብዬ ጠርቻታለሁ ማለት ነው ያው ይመስለኛል ዛሬ ነገሮችን ለማቅለል ምቹ ጊዜ ይመስለኛል ሩታና ሄርሜላ ተነጋግረው ነገሮችን ፊክስ የሚያደርጉ ይመስለኛል ሚስተካከል ይመስለኛል በቃ እኔ የምፈልገው እሱ ነው ብዙ ሰው በሌላ መንገድ እየተቀያየረ በሌላ መንገድ እየታሰበ ስለሆነ ይሄንን ነገር እዚህ ጋር መብቃት አለበት ዛሬ ነገሮችን ተስተካክሎ ባይ እኔ ራሴ ደስ ይለኛል ብዙ ሰው በእኔ በኩል ብዙ ነገር የተበላሸ እየመሰላችሁ ያላችሁ ሰዎች አላችሁ በእኔ በኩል እንደነበረ ነው የትኛውም ነገር ነው አብርሽ ይመጣል ማለት አልገባኝም አብርሽ ይመጣል አብርሽ ከሌላት ነው አይደለም አብርሃም አለ ብለኛ የጠራኸኝ እኮ ነው ግን አብርሽ ከሌለ ምን ልትሄጂ ነው አልሄድም እሱማ ተደብቆ ነው አልገባኝም እናንተ ነገር ምንም አልተመቻችሁኝም ምንም ማስቀርቢው መጥቼ ነው የተደበቀ መስሎሽ ነው እየዞርሽ የምታየው የለም ይመጣል እሺ ዛሬ የፈለኩሽ ምን መሰለሽ አብርሃምስ አረተ እንዳወራ ቢያንስ እንት ሲሽኝ እድልሽ አይደለም ደስ ብሎኝ ነው የመጣሁት እኔ ስልክ ስደውልለት አያነሳምና ሁለት ቀን ሆነን ከተገናኘ ራሱ ናፍቆኛል እሺ ይመጣል ዛሬ ግን የፈለኩሽ ለሌላ ነገር ነው ደብቀው ነው እንደ አብርሃም አለ ብለኸኝ ነበር እኮ እሺ ምንድነው የፈለከኝ አረ ሄርሚ ከቀልብሽ ገውኝ እሺ አንዴ አብርሃም ባየው ከቀልብ ይሆን ነበር ይሁን እሺ ቀጥል እሱ ትልቅ ልጅ አይደል የሚደበቅ ልጅ ነው አሁን በሰባት የእናንተ ነገር ኋላ የሚመጣ የመሰለኝ ነው የእናንተ ነገር አይታወቅም አረ ልምራ በእግዚአብሔር ስሚኝ እንዴ አብርሃም እያልሽ እኮ የኔን ጉዳይ ረሳሽው እሺ አቤላ ልበልሽ አይ አቤላ ማትይ ችግር የለም ግን ዛሬ የጠራሁሽ ዋንኛ ትልቁ ምክንያቴ ምን መሰለሽ ለትልቅ ጉዳይ ነው ጉዳዩ ላይ አብርሃም የለም እሺ ቀጥል እሺ ይቅርታ ልናደድ ነው እውነት እሺ ይቅርታ አብርሃም የለም ማለት ስጠራሽ እምቢ ትይኛለሽ ብዬ ነው አብርሃም አለ ብዬ ጠራሽ አብርሃም ምክንያት አድርጌ ጠራሽ ማለት ነው ሄርሚ ምን መሰለሽ ዛሬ ለትልቅ ጉዳይ ነው የጠራሽ የምሬ ነው ይቅርታ ያው አብርሃም አለ ብዬ ስለጠራሽ ማለት ነው እና ዛሬ የፈለኩሽ ምክንያት ምን እንደሆነ ታውቂያለሽ ሩታ አንቺን ማግኘት ትፈልጋለች
አንቺን አግኝታ ማውራት ትፈልጋለች። ሩታነች የፈለገችሽ ብል አትመጪልኝም ነበረ። ገብቶሻል? ልታወራ ስለምትፈልግሽ ነው ዛሬ የጠራሁሽ ማለት ነው። እሷም በእኔ በኩል ማግኘት ስለፈለገች አገናኝኝ ሄርሜላ አለችኝ። ላገናኝሽ ነው ማለት ነው። እሷ እኔ እኮ ስራ አለብኝ አብርሃም ስላልከኝ ነው የመጣሁት ማለት እሺ ማለት እኔ በእንትንነት ቢያንስ ሴት ልጅ ነሽ አይደል ሄርሜ? ምንድን ነው የምትለኝ? ማለት የምትልሽን እኔ አላውቅም። በርግጥ ግን ደግሞ በአብርሃም በኩል አግኝቻት ያው የተባባልነው ነገር አለና ከሱ የተለየ ንግግር ነው ያለው፣ ከሱ የተለየ ጥያቄ፣ ከሱ የተለየ ነገር ነው ያለው። ዛሬ ማለት የምትልሽን ልታናግርሽ የምትፈልጋቸው ነገሮች ሁሉ እኔ አላውቅም፣ አልነገረችኝም። ግን ደግሞ ይመስለኛል ቢያንስ እንደ ሴት ልጅ የሆነች ተረጅኝ ልትልሽ ይመስለኛል። ያለውን ነገር ብቻ እሷ ስትመጣ ያለውን ነገር የምናወራ ይመስለኛል ሄርሜ። ስለዚህ ደውለህላታል ነው? እሷ ጋር ደውዬላታለሁ፣ እያመጣች ነው። እሺ እንግዲህ ይሁንሽ። ስራ ላይ ነበርኩና ያው አብርሃም አለ ስላልከኝ ነው ስራውን ትቼ የመጣሁት። በቃ አብርሃም እንዳለ አስፈላጊ ሆኜ ደግሞ ለሷ ከታየኋት ችግር የለውም። እስኪ ያለውን ነገር ከሷ ጋር ምናወራ ይሆናል። እሺ እትሎም ከመጀመሪያው እስከ መጨረሻው ወሬያችሁን ጀምራችሁ እስክጨርሱ ድረስ እኔ ያጠገባችሁ ነኝ። የሚፈጠረው ነገር እኔ ኃላፊነት ወስዳለሁ። መጣች እሷ ነው ነበር የምታውቃለች እንደምፈልግ። አዎ ነግሬያታለሁ። ያለውን ነገር ሩታ ትፈልግሻለች፣ ልታወራሽ ትፈልግሻለች ብያታለሁ እና እሺ ብላኛለች እሷ። ካሁን በኋላ ያለውን ነገር እንድታቆሚና ከኛ ህይወት እንድትወጪ ደጋግሜ ነገርሽ ነበር። ይህ ህይወት ያንቺ ብቻ ነው እንዴ? ቆይ ትልቁ ጥያቄ ያንቺ ብቻ ነው? ለምን እሱ እንደዛ አይለኝም? በደንብ በሚገባ እኔ ብቻ ነው። እኔ እኮ አንቺ ጋር አልመጣሁም እኮ አይደል እንዴ ሩታ? አሁንም ቢሆን አቤላ ሩታ ናት የጠራችሽ ሲለኝ አክብሬሽ ነው እኮ እዚህ ጋር ላናግርሽ የመጣሁት። ከዚህ በኋላም ደግሞ ሲጀመር ድጋሚ የሚያነጋግረን ነገር አለ ብዬ አላስብም። ሩታ ቆም ብለሽ ለማሰብ ሞክሪ። እኔ እኮ ዳንቺ አልመጣሁም አይደል እንዴ? ለምን እሱ ያልገባሽ ነው ያልተረዳሽው ነገር ምን አለ መሰለሽ? እኔ ማለት እሱ ነው፣ እሱ ማለት ደግሞ እኔ ነኝ። ገባሽ? ሜቢ እኔና እሱ መሀል ትንሽ ግጭት ሊኖር ይችላል። እዛ ግጭት መሀል ክፍተት ተፈጠረ ብለሽ አንቺ ያንን ክፍተት ለመጠቀም ፈልገሽ ከሆነ አላቅም፣ ፍላጎትሽም ምን እንደሆነ አላቅም። ግን ደግሞ እኔና እሱም በታሪክ ነጣጥለሽ ልታይን አትችልም በምንም አይነት ወይ ማለት ነው። ስለዚህ እሱም ደግሞ እንደማይፈልግና ሊያገኝሽ እንደማይፈልግ ተናግሯል። አንቺ ነሽ በግድ ነገሮችን እያደረግሽ ያለሽው። ስለዚህ አንቺ ህይወት ውስጥ አልገባሁም የሚለው አማርኛ እዚህ ጋር አይሰራም። የመጣሽው አንቺ እንጂ እኔ አንቺ ጋር አልመጣሁም። ገባሽ? በየትኛውም አይነት ወይ በጓደኞቹ በምሳቅ እያስደወልሽ እያስጠራሽው ያለሽው አንቺ እንጂ እሱ አይደለም። ስለዚህ አልፈለገም ምናምን የሚለው አማርኛ እዚህ ጋር አይሰራም። በጓደኞቹ በማስጠራት ምን ያህል እርግጠኛ ነሽ? ማለት አንድ ሁለት ቀን በጓደኞቹ አስደውያለሁ። ከዛ በኋላ ግን ፈልገን ተፈላልገን እየተገናኘን ነው ያለነው። ከዛ ባለፈ ደግሞ አንደኛ ሁለተኛ ነገር ደግሞ ሲናገርም የሰማሽ መሰለኝ። በቃ ስልክ ለምድሮ ማታነሳው ማንሳት ስላልፈለገ አይደለ? አንቺን ላገኝ ስላልፈለገ ሰው በግድ ለምንድነው ህይወቱን ለመበጥበጥ የምትሞክሪው? ለምንድነው መሀላችን ለመግባት የምትፈልጊው? ምንድነው ፍላጎት? ግን አንቺ በዚህ መልኩ ተረዳሽው። ለምን እሱ ማለት አንቺ እሱን በዚህ መልኩ ከተረዳሽው እሱ ለምን እንደዚህ ነው እንደዚህ ነው ያለው ነገር በመሀላችን የተጣላንበትን ምክንያት ወይም ደግሞ ይሄን ነገር አልፈልግም ያለበት ምክንያት በስተክል በግልጽ ሰምተነዋል አይደል? አለሽ እኮ አልገባሽም? ከዚህ በፊት እኮ ነግሮሻል አይደለ? በቃ ነገሮች ማብቃት አለባቸው ምናምን አለሽ። ግን አንቺ ነሽ በግድምትን እያለሽ አይደለም ሩታ። አይ ነው ልጅ አይደለም። ባለፈው ያለውን ነገር በስተክል አስረድቼሻለሁ። አይ ነው ህፃን ልጅ እንዳልሆነ ታዲያ ለምንድን ነው ለሱ እንዳደርሽበት ብለሽ እንደ ህፃን ልጅ ልታስጠነቅቂኝ ለምንድን ነው ጥያቄ? ስለማይገባ ነው ህይወታችን ውስጥ እየገባሽ ስላለሽ አላስፈላጊ ሰው ስለሆንሽ። እሱ ማድረግ አይችልም እንዴ? ነገርሽ እኮ አልገባ ያለሽ እኮ አንቺ ነሽ። ስለዚህ ከአሁን በኋላ ይህንን ነገር እንዳትደግሚልሽ ነው የጠራሁሽ። ገባሽ? ይበቃሻል። አንደኛ ነገር እንደ ሴት ልጅ መከበር ልመች። ገባሽ? ሴት ልጅ ነሽ፣ ክብር ሊኖርሽ ይገባል። እሱ ባለ ትዳር ወንድ ነው። ስለኔ ክብር አንቺ አትነግሪኝ። ከባለ ትዳር ወንድ ጋር መንዘላዘሉ ምንም ለስምሽን ቢሆን ጥሩ አይደለም። እየተንዘላዘልኩኝ አይደለም። ሲጀመርም የሚያንዘላዝልም ነገር አይደለም። ሲጀመር አንቺ ለምትከለኛ ነገር እያደረግሽ እንዳልሆነና ካሁን በኋላ እንድታቆሚ እሱ ማግኘቱን እንድታቆሚ ላስጠነቅቅሽ ነው የመጣሁት። ስለዚህ አሁንም ከደጋምኩ ሶስተኛ ጊዜ በአቤል ወይ በብሩክ ልትመጪብኝ ነው።
ኦኬ ከአረ በፍጹም ለምን እንደዛ አደርጋለሁ? እኔ መምጣት ባለብኝ መንገድ እመጣለሁ። እነሱ ነገሮች ሲምፕል እንደሆንልኝ ነው የምጠራቸው እንጂ እኔ መምጣት ባለብኝ መንገድ እንዴት አንቺን ማግኘት እንዳለብኝ ምን ማድረግ እንዳለብኝ ያኔ ብታይሽ ይሻላል። ሁለተኛ መርገም አይጠበቅብሽም ነበር እኮ ማለት ብታይ ይሻልሻል። አይ አሁንም አላስጠነቀቅሽ። ሜቢ ነገሮች ቀልድ ወይም ቀለል አድርጊ ያለፍት እንዳይመስልሽ ብዬ ልነግርሽ ብዬ ያለበት እንጂ ግን ሌላ ነገር እየተከራከረ ያለ ነገር አሁንም ሌላ ነገር ለማድረግ አይደለም። ገባሽ? ሌላ ነገር ማድረግ ምናምን አቅቶኝ እንዳይመስልሽ አሁን ጀስት እንድታቆሚ ልነግርሽ ነው። አይ ካልሽ ግን ሌላ ነገር አልገባኝም። እሱ ሲፈጠር ብታይሻልሽ ግልጽ እኮ አማርኛ ነው። ከሱ እራቂ እኮ ነው ሩታ። እኔ አማርኛው ግልጽ ነው። ኖርማል ደውይልኝ ሩታ ነኝ እፈልግሻለሁ ብትይኝ እንደማልመጣ ግልጽ ትነግርሽ። አሁንም ቢሆን ስራ ለቅቄ የመጣሁት በአብርሃም አለ በሚለው ነው እውነቱን ስነግርሽ ማለት ነው። ከዛ ባለፈ አሁንም እኔም እየነገርኩሽ ነው፣ አብርሃምም እየነገርሽ ነው። ለምንድን ነው እኔ ጋር የምትመጪው? አንቺ ነው ማግኘት የምችለው፣ ምክንያቱም ህይወታችን ውስጥ ጣልቃ የገባሽው አንቺ ስለሆንሽ። ለምስል የመጣሽብን አንቺ እንጂ አይደለንም። እሱ አልመጣብሽም። ገባሽ? ስለዚህ በመጣሽበት እግርሽ ተመለሽ እኮ ነው እያልኩሽ ያለሁት። ለምን አይገባሽም? አንቺ የኔ መመለስ አንቺን ቤት ይመልሳል። የኔ መምጣት ነው ቦግ ተብሎ ምንም ነገር አያገባሽም። ልመለስም የኔ ቤት ይመለስ አይመለስ ምንም የሚያገባሽ ነገር የለም። ገባሽ? አያገባሽም። በቃ ስለሱ ምንም የሚያገባሽ ነገር የለም። አንቺ እኮ እንዴ ትናንትና እኮ የመጣሽ ሰው ነሽ። አንተዋወቅም እኮ ዛሬ እንደዚህ ሽንትሽን ገትረሽ ሲጀመር ልትከራከሪኝም አይገባም። ውጪ ያልኩሽ ኦኬ ብለሽ ነው መራቅ ያለብሽ። እንዴት ነው የምታስቢው አንቺ? አልገባኝም ነው ወይስ ሌላ ነገር እንዲፈጠር ነው የምትፈልጊው? እኔና አንቺ መሀል ምን ይፈጠራል? አልገባኝም። እሱንማ ሲፈጠር ታያለሽ። ምን ችግር አለው? እየነገርኩሽ ነው። ባለቤት ነው አቤላ። እኔ እኮ ነግሬሃለሁ። ባለፈው ዕለታም እንደዚህ በቃ አስሬ ይኸውልሽ፣ እሱም ከገባሽ ባለቤት ጋር ሄደሽ እሱ ከኔ እንዲርቅ ማድረግ ትችያለሽ ነው። አንቺ ነሽ የመጣሽብን። አልገባሽም? ልደጋግምልሽ፣ የመጣሽው አንቺ እንጂ እሱ አይደለም። አልደረሰብሽም፣ ደረስሽበት እንጂ። ስለዚህ እንድትርቂ ይፈልጋለሁ። አለቀ። ተግባብ ነው ይሆንሻል። አንቺ እንደምታስፈራሪኛ ለማስፈራራት በምንድን ነው እያሰብሽ ያለሽው? አልገባኝም። እያስፈራራሽ አይደለም እና በማረጋው ነገር እየነገርኩሽ ነው፣ እያስጠነቀቅኩሽ ነው። ማስፈራራት እኮ እንደዚህ አይደለም እኮ። ምንም የሚያከራክረን ነገር የለም ሩታ። አብርሃም መጥቶ እየነገርኩሽ ነው። አብርሃም ከኔ ህይወት ውጪ በቃ አልፈልግሽም፣ ከሩታ ጋር መሆን እፈልጋለሁ፣ አለቀ ማለት ይችላል። ድጋሚ አለመታረቅ ምን እንችላለን? ያገኘሽው እኮ አንቺ ነሽ። አልገባሽ? እኔን አታውቂኝም። ስለኔ መከራከራት ሩታ። ስለኔ መከራከራት እኔ ስለአንቺ እየተከራከርኩ አይደለም። ማንሽና ነው ደግሞ እሱ ልጅ ነው። ለምን እሱ ለምን አይናገረኝም? እኔ መናገር መብት ስላለኝ እኔ እናገርሻለሁ። እሱ እኔና እሱ እንድንራራ ከፈለሽ ሂጂ አብርሃም ጋር ያለውን ነገር ተናገሪ። እውነት ካሁን በኋላ እኔ እንደዚህ አይነት ጭቅጭቅ አልፈልግም። ስነ ስርዓት ቢኖርሽ ይሻላል። ስነ ስርዓት አንቺ አታስተምሪኝም። ሲጀመር አክብረሽ በመቆሜ ራሱ ትልቅ ስነ ስርዓት ነው ያለኝ እኔ። ሄርሚ እናንተ አንቺ ስነ ስርዓት እኮ ቢኖርሽ እንደዚህ አይደለም። ነገሮችን በግልጽ ነው መናገር ያለብሽ። በቃ እንደ ሄርሜላ ከዚህ በላይ እንዴት በግልጽ ልንገርሽ? ከዚህ በላይ እንዴት በግልጽ ልንገርሽ? ከህይወታችን ውጪ በቃ አትድረሽብን፣ አንፈልግም። አይገባሽም? በቃ ሂጂ፣ ውጪ፣ አንፈልግም። ስነ ስርዓትሽን ያዥ። ሲጀመር አንቺ በእጅሽ ምትነኪኝ ሰው አይደለሁም። ተይ እንጂ አቤላ ደውለኝ እንጂ ከዚህ በላይ ምትነኪኝ ሰው አይደለሁም። ምንም ምትነኪኝ ሰው አይደለሁም። እንደዚህ ብቻ ምትነኪኝ አትሽም። ካሁን በኋላ እኔ ላገኝሽም አልፈልግም። ነገር ግን እኔ ፈልግሽ እኮ አይደለም አሁንም የመጣሁት ሩታ። ሄርሜላ ነገሩን ቅድሚያ ለማዳመጥ ቆሜ እያዳመጥኩሽ ካለው ድረስ እንደሆን ትወጫለሽ። አይ ካልሽ ግን ሌላ ነገር ነው የሚከተልሽ።